ይህ የአረፋ ፕሮግራም ነው። የመጀመሪያ ዝግጅት ስናደርግ ማነው አይቤው እንዴት እንደሚዘጋጅ እና የጎመን ክትፎ እዛ ጋር ጥብስ አለ፣ ክትፎ አለ፣ የጎመን ክትፎ አለ። በጣም ነበር የሚያምረው። ይህ ደግሞ የመጨረሻ ፕሮግራም ላይ በጣም ነበር የሚያምረው። የአረፋ ፕሮግራም ማለት ነው። ኢድ ቆጮ አለ፣ እንጀራ አለ፣ እንደዚሁም ዳቦ አለ፣ ዶሮ፣ አይቤ ሁሉም ነገር የተሟላ ነበር እና ክትፎ፣ አይቤ፣ ጎመን ክትፎ እንደዚሁም ደግሞ በጉራግኛ ዙማ በጃት ይባላል። በአማርኛ ደግሞ አይብ በጎመን ማለት ነው። ቅልቅል አንድ ላይ እና በጣም ነበር የሚያምረው ማለት ነው። የአረፋ ፕሮግራም እኛ በእንደዚህ አይነት ሁኔታ ነበር ያከበርነው።